ሰላም እንዴት ናችሁ? እኔ ሀናዋ ይባላለሁ። በዚህ ዩቲዩብ ቻናል ኢኮኖሚክስን ከ9ኛ ክፍል ጀምሮ ፍትፍት እያደረግን የምናይ ይሆናል። አብራችሁን ቆዩ፣ ይጠቅማችኋል። ኢኮኖሚክስን ግን ማጥናት ለምን አስፈለገ? ኢኮኖሚክስን ማጥናት ያስፈለገው ምክንያት ዓለማችን ላይ ኢኮኖሚክ ፕሮብሌሞች አሉ። ትልልቅ የኢኮኖሚ ችግሮች ምንላቸው አንደኛው ድህነት ነው፣ ሁላችንም መቅረብ የምንፈልገው ስራ አጥነት፣ የዋጋ ግሽበት እንዲሁም ፖፑሌሽን ግሮዝም እንደ አንድ ኢኮኖሚክ ፕሮብለም ነው የሚቆጠረው። እነዚህን ችግሮችን አንደርስታንድ ለማድረግ እና መፍትሄ ለነሱ ለመፈለግ ኢኮኖሚክስ ይረዳናል። በዚህ ዩኒት ኢኮኖሚክስ ምን እንደሆነ፣ ኔቸሩ ምን እንደሆነ፣ ብራንችስ ኦፍ ኢኮኖሚክስ ምን እንደሆኑ፣ ሜተድስ ኤንድ አፕሮች ኦፍ ስታዲንግ ኢኮኖሚክስ እንዲሁም ዲሲዥን ሜኪንግ ዩኒቶችን ኢን ዘ ኢኮኖሚ የምናይ ይሆናል። ሚኒንግ ኦፍ ኢኮኖሚክስ። ኢኮኖሚክስ ራሱ ከየት መጣ? ከግሪክ ነው የወጣው። ኢኮኖሚያ ከሚል ወርድ ሃውስሆልድ ማኔጅመንት ማለት ነው፣ ወይም ደግሞ ፋሚሊ ማኔጅመንት ማለት ነው። ሞደርን ዲፊኒሽንስ ምን ይመስላል ነው? ኢኮኖሚክስ is the branch of social science that studies the efficient allocation of scarce resource to maximize satisfaction of unlimited human needs። ከዚህ ምንድነው የምንረዳው? ከዲፊኒሽኑ እንደው ሌላ ውስጥ ባንገባው branch of social science መሆኑን ተረዳን። የሚያጠናው ስለ efficient allocation of scarce resource መሆኑን ተረዳን። resources scarce መሆኑን ተረዳና ስለዚህ ለምንድን ነው ስለሱ የሚያጠናው ካልን ደግሞ to maximize the satisfaction of unlimited human need የሰው ልጆችን ያልተገደበ ፍላጎት ለማርካት ሲል። ኔቸር ኦፍ ኢኮኖሚክስ። ኔቸር ኦፍ ኢኮኖሚክስ ጋር ደረስን። ደግሞ የኢኮኖሚክስ ኔቸር ምን ይመስላችኋል? ሳይንስ ይመስላችኋል ወይስ አርት ይመስላችኋል? ሁለቱም ነው፣ ሳይንስም ነው አርትም ነው ኢኮኖሚክስ። አሴ ሳይንስ ምን ያደርጋል? it builds a systematic body of knowledge linking what cause and effect relationship. it focuses on what is, it focuses on the fact. ኢኮኖሚክ ፋክቶችን what is ላይ ፎከስ ያደርጋል ማለት ነው። as a science it makes what prediction about the economic behavior እና outcome። ስለ ኢኮኖሚክ behavior ስለ ኢኮኖሚክስ outcome ምን ይተነብያል as a science። as an art ደግሞ ምን ያደርጋል? ኢኮኖሚክ ፕሮብለሞች አሉ አይደለ? ቅድም ያልናቸው unemployment፣ poverty፣ inflation፣ population growth እነሱን ሶልቭ ለማድረግ ሜተድ ወይም ቴክኒክ ያቀርባል ማለት ነው። as an art it applies the techniques and methods to solve what the real world economic problems ማለት ነው። and also it offers what the practical solution through what principles and procedures ማለት ነው። ስለዚህ ኢኮኖሚክስ ምንድነው? ጠቅላላ ስናደርገው ቦዝ ነው፣ ሳይንስም ነው አርትም ነው ማለት ነው። ብራንችስ ኦፍ ኢኮኖሚክስ። አሁን ደግሞ የኢኮኖሚክስን ብራንች እናያለን። ሜጀር ብራንችስ ኦፍ ኢኮኖሚክስ የምንላቸው ሁለት ናቸው፣ ማይክሮ እና ማክሮ። ኤምአይ እና ኤምኤ ማለት ነው። ኤምአይ የምንለው ወይም ማይክሮ ኢኮኖሚክስ it studies about what the individual parts of the economy ስለ ኢንዲቪጁዋል ፓርቶች ነው የሚያጠናው። ማክሮ ነው የምንለው ደግሞ ኢኮኖሚውን as a whole ነው የሚያጠናው። ለምሳሌ እንደ ትሪ it studies about tree ማለት ነው፣ ወይም ስለ አንድ ዛፍ ሊያጠና ይችላል። ማክሮ የምንለው ደግሞ ስለ ጫካው ነው የሚያጠናው፣ ስለ ፎረስት። ልዩነታቸው ይሄ ነው። ሁለቱም አንዱ ሌላኛው ላይ ኢንተርዲፔንደንት ናቸው። በዲቴይል ኔስቲ ማይክሮ ኢኮኖሚክስ ወይም ኤምአይ it focuses on what the individual decision making units ላይ ፎከስ ያደርጋል። እነዚህ individual decision making units እነማን ናቸው? household፣ firm እና government ናቸው። and also micro it deals with what decision about what price, production, resource allocation። ስለ ስፔሲፊክ ማርኬት ለምሳሌ ማርኬት ፎር ኮፊ፣ ማርኬት ፎር ጤፍ፣ ማርኬት ፎር ታክሲ ያኛው which is in micro ነው ማለት ነው። ለምንድን ነው የዳቦ ዋጋ የጨመረው? why did the price of the bread increase? ኤምአይ ነው፣ ማይክሮ ነው። ድርጅቶች ምን ያህል ሰራተኞች መቅጠር አለባቸው? ኤምአይ ነው፣ ማይክሮ ነው ማለት ነው። ለምሳሌ ነው የማክሮ አስታውሱ፣ ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ነው አይደል ኤምአይ የሚይዘው። ስለዚህ ከነሱ ውስጥ አንደኛው ሃውስሆልድ፣ ፊርም እና ገቨርንመንት ነው ብለናል። ለምሳሌ ሀና 100 ብር አላት እንበል። ፔፕሲ እና ብስኩት ለመብላት ወሰነች። ይሄ የሃውስሆልድ ውሳኔ ነው። ሸምሱ ሱቅ ጋር ደግሞ እንሂድ፣ ወይም ፊርም ዲሲዥን የሚለውን ለማየት ሸምሱ ምን ያህል እቃ ስቶክ ማድረግ እንዳለበትና በየትኛው በስንት ብር መሸጥ እንዳለበት ዲሳይድ ያደርጋል። ለምን? ፕሮፊቱን ማክሲማይዝ ማድረግ ስለሚፈልግ። ሞሃ ጋር እንሂድ። ሞሃ ቢቨሬጅ እሱ ሶፍት ድሪንኮችን አይደል የሚያመርተው። ምን ያህል ሶፍት ድሪንክ እንደሚያመርትና በምን ያህል ብር ለሱቆቹ እንደሚሸጥ ይወስናል። ሌላ ደግሞ ገቨርንመንት ነው፣ ታክስ ቻርጅ እንደሚያደርግ ይወስናል። እነዚህ የማይክሮ ኢኮኖሚክስ ምሳሌዎች ናቸው። ወደ ማክሮ እንሂድ። ማክሮ ኢኮኖሚክስ ኢኮኖሚውን as a whole የሚያይ ነው ብለናል። በሌላ አባባል ስለ አግሪጌት behavior of all decision making unit in the economy ማለት ነው። አግሪጌት ቶታል ናሽናል ካለ
ማክሮ ነው ማለት ነው። ኢኮኖሚ አሴ ሆል ነው የሚያየው ማለት ነው። ለምሳሌ ፎከስ ኤሪያው ምንድነው ነው የማክሮ ፎከስ ኤሪያው አንደኛው ኢንፍሌሽን ነው። ኢንፍሌሽን ነው ማለት ደግሞ የዋጋ ግሽበት ማለት ነው። የዋጋ ግሽበት ማለት ነው። ሁለተኛው ደግሞ አንኤምፕሎይመንት ሬት ነው። አንኤምፕሎይመንት ሬት ነው የምንለው ስራ ፈልገው ግን ስራ ማግኘት ያልቻሉት እነሱ ናቸው አንኤምፕሎይድ የሚባሉት። ሌላኛው ኢኮኖሚክ ግሮዝ ነው። ሌላው ገቨርንመንት በጀት የገቨርንመንት ወጪ ሲያደርግ በጀት የሚያደርገው አለ፣ የሚሰበስበው ደግሞ በጀት ያደርጋል አይደለ? እሱኛው ገቨርንመንት በጀት ማክሮ ነው። ሌላው ኢንተረስት ሬት ነው። ባላንስ ኦፍ ፔመንት ማክሮ ነው። ኤክስቼንጅ ሬት ማክሮ ነው። እስቲ ጠቅላላ አድርገን ስለ ዲፍረንስ ቢትዊን ኤምአይ እና ማክሮን እኔ አንደኛው ኤምአይ ኢዲልስ ዊዝ ዋት ኢንካም ፕራይስ እና አውትፑት ነው። ማክሮ ሲሆንስ ናሽናል ኢንካም ናሽናል አውትፑት ጄኔራል ፕራይስ ሌቭል ነው የሚያየው። ሴንትራል ፕሮብለሙ ምንድነው? ኤምአይ ላይ ኢትስ ፕራይስ ዲተርሚኔሽን ሪሶርስ አሎኬሽን ነው ሴንትራል ፕሮብለም። ማክሮ ላይ ግን ኢንካም ኤንድ ኤምፕሎይመንት ሌቭል ነው። ቱሉ ምንድነው? ዲማንድ እና ሰፕላይ ነው ኤምአይ ላይ። ያኛው ግን አግሪጌት ዲማንድ እና አግሪጌት ሰፕላይ ነው። ምንድነው ሶልቭ የሚያደርገው ኤምአይ? ሃው ቱ ፕሮዲዩስ ዋት ቱ ፕሮዲዩስ ፎር ሁም ቱ ፕሮዲዩስ ነው። ማክሮ ሲሆንስ ፉል ኢምፕሎይመንት ኦፍ ሪሶርስን ፉሊ ኢምፕሎይድ ማድረግ ማለት ነው። ሌላው ፎከሱ ምንድነው የኤምአይ? ኢኩሊብሪየም ኦፍ ኮንሱመር ፕሮዲውሰር ኦር ኢንዱስትሪ ነው። ማክሮ ደግሞ ኢኩሊብሪየም ኢንካም ኤንድ ኢኩሊብሪየም ኢምፕሎይመንት አት አን አግሪጌት ሌቭል ነው ማለት ነው። ለምሳሌ የኤምአይ ምሳሌዎች ፕራይስ ኦፍ ጤፍ፣ ፕራይስ ኦፍ ኦሬንጅ፣ ኢንካም ኦፍ አበበች፣ ኢንካም ኦፍ አና፣ ሴቪንግ ኦፍ ጫላ የኢንዲቪጁዋል ከሆነ ያኛው ኤምአይ ነው የሚሆነው። ማክሮ ግን ከሆነ ጂዲፒ ኦፍ ኢትዮጵያ፣ ጄኔራል ፕራይስ ሌቭል ኦፍ ኢትዮጵያ፣ ከዛን ቅድም ያልናቸዋለ ኢኮኖሚክ ግሮዝ፣ አንኤምፕሎይመንት ሬት፣ ኢንተረስት ሬት ማክሮ ነው ማለት ነው። ተግባባን? ሜቶድ ኦፍ ስቴዲንግ ኢኮኖሚክስ ደግሞ ኢኮኖሚክስን ለማጥናት ሜቶድ አለው። ሁለት ናቸው፣ ዲዳክቲቭ እና ኢንዳክቲቭ ይባላል። ዲዳክቲቭ እና ኢንዳክቲቭ በደንብ ያዙ። ዲዳክቲቭ ከሆነ ፍሮም ጄኔራል ቱ ፓርቲኩላር ነው የምንሄደው፣ ከጄኔራል ቱ ስፔሲፊክ ማለት ነው። ያኛው ከሆነ ዲዳክቲቭ እንላለን። ኢንዳክቲቭ ነው የምንለው ደግሞ ፍሮም ፓርቲኩላር ቱ ጄኔራል ነው የምንሄደው፣ ፍሮም ስፔሲፊክ ቱ ጄኔራል ነው። ይሄኛውም ፍሮም ስፔሲፊክ ስንነሳ ቤዝድ ኦን ኦብዘርቬሽን እና ቤዝድ ኦን ዳታ መሆን አለበት። በሃርቨስት ጊዜ የግሬን ፕራይስ ዋጋ በጣም ቀንሶ ነበረ። ስለዚህ ጄኔራላይዝ ሲያደርግ ሰፕላይ ይጨምራል፣ ፕራይሱ ደግሞ የግሪን ፕራይስ ደግሞ ይቀንሳል ማለት ነው። ዲዳክሽን እና ኢንዳክሽን they support each other። እንቀጥል። አፕሮች ኦፍ ስቴዲንግ ኢኮኖሚክስ። አሁን ደግሞ ኢኮኖሚክስ ለማጥራት ሁለት አፕሮቾች አሉት፣ ፖዚቲቭ ኢኮኖሚክስ እና ኖርማቲቭ ኢኮኖሚክስ እንላለን። ፖዚቲቭ ምንድነው የሚለው? ፖዚቲቭ ኢኮኖሚ ነው የሚለው it deals with fact ከእውነታ ጋር ነው። what is what was and what will be ከሚለው ጋር ከሄደ ፖዚቲቭ ነው። ፖዚቲቭ ኢኮኖሚ ከሆነ we can test it we can verify ማድረግ እንችላለን። ለምሳሌ ኢንፍሌሽን ሬት 12% ነው ብል ሄዳችሁ ቼክ ታደርጉታላችሁ ማለት ነው። ሌላ ደግሞ ለምሳሌ በ2022 አንኤምፕሎይመንት ሬት የኢትዮጵያ 3.41% ነበረ። you can check it ልክ ነኝ ልክ አይደለሁም ማለት ነው። ኖርማቲቭ ግን ሲሆን it deals with value judgment and opinion። ይሄ ኦፒኒየን ነው፣ የራሴ ኦፒኒየን ነው፣ የራሴ አመለካከት። we can't test it ማለት ነው። ቴስት ማድረግ የማንችለው ነው። ለምሳሌ አንኤምፕሎይመንት በዛ፣ ስለዚህ መንግስት ምን ማድረግ አለበት? ይሄ የራሳችን አመለካከት ኖርማቲቭ ኢኮኖሚ ነው የሚባለው ማለት ነው። ኖርማቲቭ ኢኮኖሚ what should be ከሚለው ጋር የተያዘ ነው። ምን ማድረግ አለበት ወይ ምን ማድረግ አለብን ከሚለው ጋር። ፖዚቲቭ ግን ደግሞ ምንድን ነው ከሚለው ጋር ነው ማለት ነው። ተግባብተናል? እሺ እንቀጥል። በመቀጠል ደግሞ ስለ ዲሲዥን ሜኪንግ ዩኒት የምናይ ይሆናል። ቅድም ዲሲዥን ሜኪንግ ዩኒቶች 3 ናቸው ብለን ነበር፣ ሃውስሆልድ፣ ቢዝነስ ፊርም እና ገቨርንመንት። እስቲ ዲቴል ስለነሱ እኔ ሃውስሆልድ ወይም ኮንሱመር ማለት ነው። ሃውስሆልድ ወይም ኮንሱመር they are the owners of factor of production የፋክተር ኦፍ ፕሮዳክሽን ኦነርስ ናቸው ይለናል። ፋክተር ኦፍ ፕሮዳክሽን የምንላቸው እነማን ናቸው ነው? 4 ናቸው። ላንድ፣ ሌበር፣ ካፒታል እና ኢንተርፕረነርሺፕ ናቸው። ፋክተር ኦፍ ፕሮዳክሽን የምንለው አንድ ነገር ፕሮዲዩስ ለማድረግ አሳን ኢንፑት የምንጠቀማቸው ነገሮች ማለት ነው። ለምሳሌ ኤሮሼክን አስቡ፣ ለትርፍ ነው የከፈተው፣ ያኛው ኢንተርፕረነርሺፕ ነው የሚባለው። ኤሮሼክ ጁሶቹን ለመስራት መፍጫ ማሽኖችን ይጠቀማላ፣ ያኛው ካፒታል ማለት ነው። ሰራተኛ አላ የምትፈጫው አቆማ ወይ ደግሞ የምታስተናግደን ያቺኛዋ ሌበር ናት ማለት ነው፣ ሰራተኛ። ከዛ የተከራዩ ቤቶች አሉታ፣ እነሱ ደግሞ ላንድ ናቸው ማለት ነው። አሁን ለሁሉም ሪዋርድ አለ ወይም ፔመንት አላቸው። ለተከራየው ቤት ለላንዱ ምን ይከፍላል? ረንት ይከፍላል፣ ሪዋርዱ ነው ማለት ነው። ለሰራተኞቹ ምን ይከፍላል? ደሞዝ ምን ይባላል? ዌጅ። ከዛን
ማሽነሪዎቹ ለካፒታሉ ደግሞ ምንድነው ኢንተረስት ነው። ከዛስ እሱስ ምን ያገኛል? ከቢዝነሱ ከሰራ በኋላ ፕሮፊት ያገኛል ማለት ነው፣ ትርፍ ያገኛል ማለት ነው። አስ ሃውስሆልድ ማለት ነው they can decide what how much income to spend ኢንካማቸው ፖርሽን ላይ ምን ያህል ሴቭ እንደሚያደርጉም ዲሳይድ ያደርጋሉ፣ ታክስ ይከፍላሉ። ሜን ጎሉ የሃውስሆልድ ምንድነው? ማክሲማይዝ ማድረግ ነው። ምንን? ሳቲስፋክሽንን ማክሲማይዝ ማድረግ ይሆናል ማለት ነው። ሁለተኛው ዲሲዥን ሜኪንግ ዩኒት ማነው? ቢዝነስ ፊርም። ቢዝነስ ፊርም ሃውስሆልድ ያቀረበለትን ፋክተር ኦፍ ፕሮዳክሽን በመጠቀም ፕሮዲዩስ ያደርጋል። ምንን? ጉድ ኤንድ ሰርቪስን ማለት ነው። ስለዚህ ቢዝነስ ፊርም ዲሳይድ ያደርጋል ምን ላምርት፣ እንዴት ላምርት፣ ለማን ላምርት፣ እንዲሁም ምን ያህል ፕራይስ ቻርጅ ላድርግ የሚለውን የሚወስነው ቢዝነስ ፊርም ነው። እቃውን ለማን ይሸጣል? ለሃውስሆልድ ይሸጣል መልሶ፣ ከዛ ለገቨርንመንት ይሸጣል፣ ለፎሬን ማርኬት ይሸጣል። ለምሳሌ ለሃውስሆልድ ስንል ለምሳሌ ሲኒማ ቤቶች እኛ ሄደን እናያለና፣ ለምሳሌ ደግሞ ጨረታ ተጫርተው የስቴሽነሪ እቃ የሚያቀርቡበት እንትን አለ። ካፌ ተጫርተው መንግስት ቤቶች ላይ የሚሸጡ ሰዎች አሉ። ልክ እንደዛ ሲሆን they sell what their product ወይም their service for the government ማለት ነው። እንዲሁም ለፎሬን ይሸጣሉ አይደለ? ለምሳሌ ሰሊጥ፣ ቡና ምናምን ይልኩ የለ። የቢዝነስ ፊርሞች ዋናው አላማ ጀስት ማክሲማይዝ ማድረግ ነው። ምናቸውን? ፕሮፊት ትርፋቸውን ማክሲማይዝ ማድረግ ይሆናል ማለት ነው። በሶስተኛ ደረጃ ያለው ዲሲዥን ሜኪንግ ዩኒት ደግሞ ማን ነው? ገቨርንመንት ነው አይደለ? ገቨርንመንት they provide what ፐብሊክ ጉድ ኤንድ ሰርቪስ። ምንድነው ፐብሊክ ጉድ ኤንድ ሰርቪስ ማለት? ለምሳሌ ትምህርት ቤቶች ይሰራል መንግስት፣ ጤና ጣቢያዎች አሉ፣ ሴኩሪቲ፣ ኢንፍራስትራክቸር መሰረተ ልማት ማለት ነው። የመንገድ ስራ ሊሆን ይችላል፣ የመብራት ዝርጋታ፣ እንዲሁም ሌሎች ማለት ነው። ምን ያደርጋል? ሌላኛው መንግስት ደግሞ ሮሉ ምንድነው? ታክስን ኮሌክት ያደርጋል አይደለ? ታክስን ኮሌክት ያደርጋል፣ ማርኬቱን ሬጉሌት ያደርጋል። እንዲሁም በኢኮኖሚክ ፐርፎርማንስ እና ዲቨሎፕመንት ላይ ኪ ሮሉ የሚጫወተው ገቨርንመንት ነው ማለት ነው። ሰመራይዝ እናድርጎ እስቲ እስካሁን ያጠና ነው። ኢኮኖሚክስ ምን እንደሆነ አየና። ኢኮኖሚክስ ስታዲስ ሃው ስኬርስ ሪሶርስ ሚት አንሊሚትድ ዋንትስ አይደለ? ስኬርስ ሪሶርስን ተጠቅመን እንዴት ነው አንሊሚትድ ሂውማን ዋንትን ሳቲስፋይ የምናደርገው ብለው ነው የሚያጠናው አለን። ከዛን ኢኮኖሚክስ ኔቸሩ አርት ነው ወይስ ሳይንስ ነው አለን። ሁለቱም ነው አለን። ስለ ሳይንስም ስለ አርትም አወራን። ከዛን ሁለት ሜጀር ብራንቾች አሉት ኢኮኖሚክስ፣ ሞደርን ኢኮኖሚክስ ብለን አለን። እነዚህ እነማን ናቸው? ኤምአይ እና ማክሮ ነው ብለን አለን። ከዛን ደግሞ ሁለት ሜቶድስ አለው አለን። ሜቶድ ኦፍ ስቴዲንግ ኢኮኖሚክስ ዲዳክቲቭ እና ኢንዳክቲቭ ነው አለን። ከዛን ሁለት ደግሞ አፕሮች ኦፍ ስቴዲንግ ኢኮኖሚክስ አለ አለን። እሱ ደግሞ ፖዚቲቭ እና ኖርማቲቭ ነው አለን። እንዲሁም አሁን መጨረሻ ላይ ሶስት ሜጀር አክተርስ ወይም ሶስት ዲሲዥን ሜኪንግ ዩኒቶች አሉ አለን። ሃውስሆልድ ፊርም እና ገቨርንመንት ነው አለን። ቪዲዮ ከተመታችሁ ሰብስክራይብ አድርጉ። ስላያችሁኝ በጣም አመሰግናለሁ። ፎር ሞር ኢኮኖሚክ ሌሰን ሰብስክራይብ ማድረግ እንዳትረሱ። ኖት ከፈለጋችሁ ኖት በሉኝ፣ ኖቱን አታች አደርግላችኋለሁ። ባይ